ልጆች የተሻለ የጓደኛ አመራረጥ ክህሎት እንዲኖራቸው አንድ ወሳኝ ነጥብ ነው የምነግራችሁ። ልጆችን ጓደኛ አይኖራችሁ ማለት አይቻልም። ጓደኛ መከልከል አይቻልም። ጓደኛ ያስፈልጋቸዋል። ለእናንተ እንኳን ባይነግሯችሁ ጓደኞች ይኖሯቸዋል። ጥሩ ጓደኛ፣ መጥፎ ጓደኛ ደግሞ የተለያየ ተጽዕኖ ልጆች ላይ ደግሞ ያደርሳል። ስለዚህ ልጆች የጓደኛ አመራረጥ ክህሎት ያስፈልጋቸዋል። ይህንን ደግሞ የሚመራው ጋይድ የሚያደርገው ደግሞ ወላጅ ቢሆን የተሻለ ይሆናል ማለት ነው። ስለዚህ ወሳኙ ነጥብ ምን መሰላችሁ? ወላጅ ራሱ በልጁ የሚታመን የሚሰማ ልጁን ኢንፍሉዌንስ ማድረግ የሚችልና ከልጁ ልቆ የተገኘ ወላጅ ከሆነ ለልጆቻችሁ በፈለጋችሁ መንገድ ስለ ጓደኛ ብትነግሯቸው ተሰሚነት ይኖራቸዋል ማለት ነው። ልጆቻችሁም የጓደኛ አመራረጥ ክህሎት ይኖራቸዋል። በማንኛውም አይነት ሁኔታ ውስጥ እያለፉ ቢሆንና ስለ ጓደኞቻቸው መጥተው ለእናንተ የሆነ ነገር ሲናገሩ እዛው ላይ መምከር፣ ኮሬክት ማድረግ፣ የሆነ አስተያየት መስጠት ሳይሆን መማማር ቢሆን ልጆቻችሁ የተሻለ ክህሎትን እያዳበሩ እንዲሄዱ ይረዳቸዋል ማለት ነው። ግን አንዱ ወሳኙ ነጥብ እናንተን ምን ያህል ያምኗቸዋል፣ እናንተ ምን ያህል ይሰሟቸዋል፣ እናንተ ምን ያህል ልጆቻችሁን ኢንፍሉዌንስ ታደርጋላችሁ የሚለው ነጥብ ላይ እንድታዩትና እንድትሰሩበት ነው። ያ ልጆቻችሁን በብዙ አቅጣጫ ኢንፍሉዌንስ ያደርጋቸዋል ማለት ነው። አመሰግናለሁ።